እንግዲህ ሀገር ከቤተሰብ ይጀምራል። ቤተሰብ ደግሞ ከልጆች አስተዳደግ ይጀምራል። ይህ የሀገር መሰረት የሆነውን የልጆች አስተዳደግ ከባህል፣ ከእምነት እንዲሁም ከታሪክ አንጻር ሰፋ ባለመልኩ እንቃኛለን። አብሮነታቸው አይለያል። አትችልም። እዚህ ራስን ፈውስ፣ ራስን አድን፣ ራስን ወደ በጎ ነገር መልስ። ያኔ ልጅ ያንተን መንገድ ይዞልህ ይቀጥላል። በሄድክበት ሄድልህ። ነቢያት በቀየሱ ሐዋርያት ገሰገሱ ነው የሚባል። አባት በሄደበት ልጅ ይራመዳል። አንተ በቀደምክበት ሌላው ይከተላል። ስለዚህ ያንን በጣም መስራት አለብህ ራስ ላይ። ሁለተኛ ልጅህ ላይ ከራስን ባሻገር አንዳንዴ ደግሞ ሊያፈነግጥብህ ይችላል። አንተ የሌለም ባህሪ እሱ ሊያመጣ ይችላል። ለምሳሌ ከዋለበት ከትምህርት ቤት ከዋለበት ከጎረቤት ከሰፈር ልጆች የተለያየ ባህሪ አንተ ውስጥ የሌለ ባህሪ ሊያመጣ ይችላል። ለምሳሌ አንተ አታጨስም፣ እሱ የሚያጨስ ጎረቤት ሊኖረው ይችላል። ሄደህ ጎረቤትንም ለልጅ ስትላቁም ላትለው ትችላለህ። ቢያንስ ግን ልጅ ላይ የምንሰራበት ሌላው ምክንያት ደግሞ ሃይማኖት ማስተማር ነው። መጽሐፍ ቅዱስ ጋር ያለው ግንኙነት እንዲጨምር ማድረግ ነው። የጸሎት ህይወት እንዲኖረው ማድረግ ነው። ስለዚህ ይሄ የመንፈስ ፍሬ የሚባሉትን ጠንክረ በማስተማር ልጅን ልታተርፈው ይገባል። ለዛ ደግሞ በጣም ቅርብ የሆነ ግንኙነት ሊኖር ይገባል ከልጅ ጋር። አብዛኛው አሁን የዚህ ዘመን ትልቁ ችግር አለመተዋወቅ ነው። ወላጆች እርስ በርስ እየተዋወቁ አይደለም። ልጆቻቸውን አያውቋቸውም። እነሱ ለሰራተኛ መክፈል መቻላቸውን ነው የሚያዩት። ሰራተኛ ምን እያስተማረቻቸው እንደሆነ አይከታተሉም። እነሱ ጥሩ ትምህርት ቤት ማስገባታቸውን ነው የሚያውቁት። ትምህርት ቤት ምን እያስተማሯቸው እንደሆነ አያውቁም። ስለዚህ ከልጅህ ጋር ሌላ ለማን ትኖራለህ? አንድ ጊዜ ከወለድክ በኋላ ብዙዎቹን ለምንድን ነው ሌላ ቦታ እንደዚህ ስትባክኑ የምትኖሩት ስትላቸው ለልጅ ይለዋል። ልጃቸው ግን እየፈረሰ ነው ሌላ ቦታ የሚፈልገውን እየሆነ አይደለም። አዎ። እና አንድ አባት ምን አለ፣ በጣም ሀብታም መሆን ስለሚፈልግ ቤት ይሰራል። እና ቤት ሲሰራ ለካ ማታ ገብቶ ያው የሰራተኛ ደሞዝ ምናምን ሲያወራርድ ወጪዎች እንትን ከየት ነው የምገዛው ምናምን ሲል ልጆቹን አያስጠናም። ከዛን በቃ ትልቅ ፎቅ ነው የሚሰራው በጣም። እና ቤቱን ልክ ሰርቶ ሲጨርስ ለምርቃቱ ቀን ልጆቹ ሲጠሩ አንዱ ከጫት ቤት፣ አንዱ ከሺሻ ቤት፣ አንዱ ከመጠጥ ቤት እየተፈለጉ መጡ። ከዛ ምን ብሎ ተናገራሉ? ቤቴን ሰርቼው ስጨርስ ልጆች ይፈረሱብኛል። ትልቁን ዋናው ነገር አየው እዚህ ጋር አልገነባም ማለት ነው። ስለዚህ አንተ እዚህ ጋር የፈለገ ምግብ አሟላ፣ ቤትን ስራ፣ መኪና ገዛ፣ ምንም ስራ፣ ልጆች ካመለጡ ከፈረሱ በኋላ ዳግመኛ ደግሞ አንድ ችግኝ በእንጭጭነቱ ዘመን ቀጥ ካላረከው አንድ ጊዜ ካጎበጠ እንዳጎበጠ ነው የሚቀጥለው። ይነሳብሃል አንተም ላይ። አንተ አቅም እየደከመ እሱ አቅሙ እየጨመረ ነው የሚመጣው። ያኔ እንዳይነሳብህ ገና በልጅነቱ ህፃን ሳለ ብላቴና ሳለ ልጅህን ልትመክር ልጅህን ልትቀጣ በጣም አስፈላጊ ነው። በጣም አስፈላጊ ነው። ስለዚህ እሱ ነገር ላይ በጣም ተጠንክሮ መሰራት አለበት ብዬ በግሌ አምናለሁ። ህፃናትን ቃሉን ማስነበር፣ መንፈሳዊ ህይወት ልምምድ እንዲኖራቸው ማድረግ፣ በተቻለ መጠን ጓደኞቻቸው ዙሪያቸው ላይ ያሉትን ሰዎች ደግሞ እንደዛው ጓደኛ እንድትሆን እንዲያማክሩ፣ የሚገጥማቸውን ነገር እንዲጠይቁ አድርገን በጣም ቅርብ መሆን አለበት። እንደውም አንዳንዶች ምን ይላሉ፣ እንደው ላቋርጥህና ይቅርታ፣ ልጅ አስተዳደግ ላይ ተዋቸው ማለት ከሚያዩት ነገር ነክተው ይማሩ ብለው የሚያስቡ እናቶች ገጥመውኛል። አሁን ልጅን ተው አትበል፣ በቃ ይንኩትና ከዛ ነገር ይማሩ፣ ድጋሚ አይንኩትም አይነት ነገር ይላሉና ይሄ ነገር እሱን አሁን በሁለት ከፍለን ብናየው ጥሩ ነው። በእርግጥ አንዳንድ ሰው እንዳይሰማ አድርጎ ልጁን የሚያሳድግ ከሆነ እንደዚህ አይነት አመለካከት ሊያመጣ ይችላል። ለምሳሌ አሁን እኔ የማውቃቸው ሰዎች አሉ፣ ልጆቻቸው የወላጆቻቸውን ፊት ማንበብ የሚችሉ። ለምሳሌ እንግዳ መካከል ላይ እንዲወጡ ከፈለጉ ወላጆች፣ አሁን ለምሳሌ ህፃናት የማይሰሙት ወሬ ከተፈለገ ዞረው ፊታቸውን ነው የሚያሳዩቸው። ምን እንዳላቸው አታውቅም፣ ልጆች ተነስተው ይወጣሉ፣ እንኳን ቃል አውጥተው ማለት ነው። ስለዚህ እነዚህ ሰዎች እንዲደመጡ እንዲነበቡ አድርገዋል በልጆቻቸው። እነዛ ግን ብዬ እምቢ ካለኝ ይየው የሚሉ ከሆነ አንዳንድ ነገሮችን ግን ሲያዩቸው እንዳይመለሱ ሆኖ ነው የሚያዩቸው። አሁን ለምሳሌ ህፃኑን እኛ በጣም ስናስቸግር ቀስ ብለው ለምሳሌ እሳት ጋር እንዳንጠጋ ሲፈልጉ በትንሿ ጣታችንን ወስደው እሳት ነክተን እንድንቃጠል ያደርጉናል። ገብቷል? ከዛን ኤሌክትሪክን ብትሆን ትንሽ አንዴ ሲነዝረን ከዛ በኋላ ፉኑ በቃ ወደ ማለት እንገባለን።
ስለዚህ ሳይነካን እሳት ለምሳሌ እሳት እንደሚያቃጥል ለማወቅ የግድ እኮ መቃጠል አይጠበቅብን አይደል? ስለዚህ ጠብቅ ምንድነው እንድንሰማ ሆነ እንድናድግ። ለምሳሌ አሁን አይ ውሃ ዋና እንዳይዋኙ ዋኝተው ሞተው ይውት አትልም መቼም ልጅህን አይደል? አዎ ገደብ በትንሹ አንደኛ እዛ ባይደርስ ጥሩ ነው። አንተ ተደማጭ መሆናለህ። ሲያቅትህ እኮ ነው ይውት የምትለው አይደል? ለምሳሌ አይ በቃ በሽታን ይውት አትልም አይደል? ካደገ በኋላ አንድ ልጅ ሴት ሲል አይ ቆይ እስኪ ኤችአይቪ ያዘውና ይኸውና ያቆማል አትልም። ብዙ ነገሮች ገዳዩ ነው። አዎ ኤሌክትሪክም እንደዛው ይኸው አትልም። መቼም ቆጣሪ ጋር ሄዶ ነክቶ ሞቶ ሄዳን አትለው። ስለዚህ እንደነዚያን ነገሮች ላይ በተቻለ መጠን መጀመሪያ ልጁ የሚያደምጥ የሚታዘዝ አሁን እየመጡ ያሉ ልጆች ያሰጉኛል። እነዚህ አርጅተው ሞተው ድጋሜ እየኖሩ ነው የሚመስሉ በብዙ ነገር ማለት እኔ አሁን አሉታዊም ነገር እንደማንሳት አዎንታዊንም ማንሳት ጥሩ ነው። በጣም በልጅነት የሚመስሉ ልጆች አሉ። አንዳንድ ደግሞ እንደ ልጅ የማይሆኑ አሉ፣ የሚያስደነግጡ ትልቆቹን ሳይቀር መምከር የሚፈልጉ እንደ ልጅ የማያድጉም ደግሞ አሉ። እነሱ በጣም አደገኛ ነው። ቶሎ ያረጁና ህይወት ይሰለቻቸዋል። ከዛን የሚጓጉልን ነገር ሳይኖር ቀርቶ ሁሉም ነገር ቶሎ ይጨርሱና እንደ ትልቅ ሰው አክት አድርገው መጨረሻ ላይ ራስን ወደ ማጥፋት ውስጥ የሚገቡት እንደዚህ አይነት ሰዎች ናቸው። ስለዚህ ይዩትና ይማራሉ የሚባል ነገር በመንፈሳዊ ነገር የለም። እንዳያዩት ተደማጭነት አንደኛ እንደነገርኩ ቅድም ለምሳሌ እግዚአብሔር የሚባል አምላክ አለ። እርሱ ያያቸዋል ካልካቸው አይሰሩም። ምክንያቱም እርሱ ለማየት ለምሳሌ ትልልቆቹ እንኳን የሚታሉባቸው ነገሮች አሉ አይደል? ለምሳሌ እግዚአብሔር ያያችኋል ስለሚባል የባላያችሁ እግዚአብሔር ያያል ስለሚባል እንደራሳቸው አይነ ስለሚመስላቸው ጨለማ ውስጥ ኃጢአት ይሰራሉ።